ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም። ለትዳር 4 ጠላት የሆኑ ነገሮች አሉ። እነሱ ልንገራችሁ። አግብቶ አለመውለድ ደግሞ ዝሙት ነው። ለትዳር ሴት በፍጹም ማድረግ የሌለባት ወሳኝ ነገሮች። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን ስለ ትዳር አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ ማድረግ እንዳይረሳ። ወደ ቪዲዮአችን እንሂድ። ይውላችሁ አንድ ነገር ንገራችሁ። የተመቻቸው ቦታ፣ የተመቻቸ ጊዜ፣ የተመቻቸ ሰው ፍለጋ በደከምን ቁጥር የልብናችን ጉልበት ይደክማል እንጂ አናገኝም። ጥሩ ጓደኛ ባገኝ ጥሩ ሰው ሆናለሁ የሚባል ነገር የለም፣ አይገኝም። ቁርጡ ነው። ለምን? ዲያብሎስ አለ። ዲያብሎስ እስካለ ድረስ፣ ስሜት እስካለ ድረስ፣ ዓለም እስካለ ድረስ፣ ስጋ እስካለ ድረስ ራሱን የጣለ ጓደኛ ማግኘት አይቻልም። ለሰው የሚኖር ጓደኛ ማግኘት አይቻልም። ለምን? እናቶ ክብር አሉ፣ እነ ኩራት አሉ፣ እነ ስሜት አሉ። ስጋ እኔ ይበልጥ የሚያሰኝ ዲያብሎስ ደግሞ አለ፣ ራስን የሚያስወድድ በራሱ ያለው የዓለሙ ብልሃቱና መንገዱ ፍልስፍናው ሌላ ነው። ታዲያ ጥሩ ሰው ሳገኝ እጸድቃለሁ? የለም። ያለንን ወንድም ያለንን እህት ተጠቅመን መዳን ነው ያለም ድርሻው። ሰው ፍለጋ እግሩን የሚያደክም ሰው ልቡ ይወልቃል እንጂ ሰው ያገኛል። የራስን ልብ ራስን ማስተካከል። ባለትዳር ወንድ ማድረግ የሌለበት ወሳኝ ነገሮች፣ አንደኛ ከሌላ ሴት ጋር ከመጠን ያለፈ መቀራረብ፣ ትኩረት መስጠትና ትኩረት ለመሳብ መሞከር። ያለ በቂ ምክንያት በተደጋጋሚ ጊዜ መደዋወል በፍጹም አያስፈልግም። ሁለተኛ በእያንዳንዱ እንቅስቃሴው ለሚስቱ ግልጽ መሆን አለበት። ከሷ የሚደብቀውና እሷ የማታውቀው ምንም አይነት የግል ህይወት በፍጹም ሊኖረው አይገባም። ሶስተኛ ባለህ ነገር ሚስትህንና ልጆችህን ደስተኛ አድርጋቸው። በቂ ጊዜና ትኩረት ስጣቸው። ገንዘብህንና ጊዜህን በውጪ አጥፍተህ አትግባ። አራተኛ ከቀድሞ ፍቅረኛ ጋር በምንም አይነት ምክንያት መደዋወልም ሆነ መገናኘት በፍጹም አያስፈልግም። አምስተኛ ወደህና ፈቅደ ያገባሃትን ሚስትህን መውደድና መንከባከብ እንጂ በፍጹም ማጣጣልና ክብሯን የሚነካ ነገር ማድረግ የለብህም። ሚስትህን ጥሩም የሚያደርጋት መጥፎም የሚያደርጋት ያንተ ማንነት ነው። ባለቤትሽን መጥፎም የሚያደርገው ጥሩም የሚያደርገው ያንቺ ማንነት ነው። ቤትሽን በሰላም መምራት ከፈለግሽ፣ ያላገባሽ ከሆንሽ ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለግሽ፣ ሚስት ከሆንሽ ደግሞ ምንድነው የሚስት ግዴታ፣ ችግሮችን እንዴት መፍታት እችላለሁ፣ በቤቴ በሰላም መኖር እንዴት እችላለሁ፣ ሚስቴ እንዴት በሰላም በፍቅር መምራት እችላለሁ የሚለው ነገር በደንብ በቂ እውቀት ማግኘት ከፈለግ የትዳር ሐኪም መጽሐፍን አንብበው። አፉን ለማግኘት 09774050 ላይ ደውሉ። አመሰግናለሁ። ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር የሚሆን ስደት ሲመጣ ምን አደርጋለሁ አንተም ቀረ ሌላ ገባው አይባልም። ኖር ነው መጠበቅ፣ መሰደድ። መነኩሴ እኮ ለቆቡ እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ፣ እንደ ምንኩስና፣ እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ትልቅ ነገር የቤተ ክርስቲያን ሰንሰለት ስለሆነ ለትዳሯ ተሰደደችለት። አሁን እንዲያው ከእናንተ መካከል ለትዳሩ የሚሰደዳል? እንኳን መሰደድ በስድብ የምትፋቱ እኮ ናችሁ እናንተ። ማፈሪያ ሁላ እኮ ነው ያለው ሰው። እንዲያው አሁን ሰው ነኝ ብሎ እኮ እንዲያው በእውነቱ እንዲያው ትዳር እንዲቀላል መሰላችሁ? ትዳር እኮ የህብረት ስራ ማህበር እኮ አይደለም፣ የተከበረ እኮ ነው። ስንፈልግ እቁብ ነው በሉ እንግዲህ። እኔም ቤል ስራ ስላሰብኩ እቁብ ልወጣ ነው የሚባል ይሄ ነው። እንዲያው ትዳርን ያህል ነገር በስድብ መፋታት፣ በሆድ መፋታት፣ በነገር ስራ መፋታት ነውር ነው። እናቶቻችን ለትዳራቸው ይሰደዱ ነበር። ያገባችሁም ትዳራችሁ እንድታከብሩ እግዚአብሔር ይርዳችሁ። ለትዳር 4 ጠላት የሆኑ ነገሮች አሉ። እነሱ ልንገራችሁ። የመጀመሪያው እልህ ነው። ቀጥሎ ያለው ፉክክር ነው። ከዛ በኋላ ንቀት ነው። ከዛ በኋላ ስድብ። ባለትዳር ሴት በፍጹም ማድረግ የሌለባት ወሳኝ ነገሮች፣ አንደኛ ለሌላ ወንድ ትኩረት መስጠትና ትኩረት ለመሳብ መሞከር በፍጹም አያስፈልግም። ይህ ነገር ወንዶች በቀላሉ ወደ አንቺ እንዲመጡና እንዲሳቡ ያደርጋል። ሁለተኛ ከቀድሞ ፍቅረኛሽ ጋር በምንም አይነት ምክንያት መገናኘትም ሆነ መደዋወል አያስፈልግም። ሶስተኛ ስለ ባልሽ ጥሩም ይሁን መጥፎ ነገር ለሌላ ሰው አትናገሪ።
4ኛ ወደሽና ፈቅደሽ ያገባሽውን ባልሽን በፍጹም ከሌላ ወንዶች ጋር አታወዳድሪው። 5ኛ ባልሽን የልብ ጓደኛሽ፣ ሁሉ ነገርሽ አድርጊው። ምቾት የሚነሳውን ነገር ደግሞ በፍጹም አታድርጊ። አግብቶ አለመውለድ ደግሞ ዝሙት ነው። አግብተው የማይወልዱ ሰዎች ከዘማውያን አይሻሉ። መውለድ ይገባል። ክርስቲያን እንዲያንስ የምታደርጉ ለምንድን ነው? አትወልዱም? ኮዳሙ ናችሁ እኮ ነገ ልጅ ወልጄ እኔ ምን እበላለሁ ብላችሁ ማለት ነው። ስሩ፣ እግዚአብሔር ያሳድጋል። ለምናችሁ ሲሆን አታሳድጉም? እመቤታችን እኮ ለምናን ያሳደገችው። የአምላክ እናት እንኳን ሆና አምላክ እንኳን በልመና እንጀራ ነው ያደገ። ውለዱ፣ አሳድጓቸው፣ ስሩ፣ ሰነፍ አትሁኑ፣ እግራችሁን ዘርግታችሁ አትዋሉ። ደግሞ ልጅ ውለዱ። ሀጣችሁ ደግሞ እግዚአብሔርን አመስግኑ። ቢታጣም እግዚአብሔር ይመስገን፣ ቢገኝም እግዚአብሔር ይመስገን። በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል። ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ። በዛሬው ቪዲዮአችን በብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።